ሰላም ሰላም ቤተሰብ እንደምን አላችሁ? ዛሬ አንድ አዲስ ቪዲዮ ይዤላችሁ መጥቻለሁ። ኢትዮጵያ ውስጥ ባለ ማለት ነው እንዲሁም ደግሞ በጣም ቁርጠኛ ሆኖ ከፍተኛ ደረጃ ላይ የደረሰ አንድ የሀገራችንን እንቁ የሆነ ሰው አስተዋውቃችኋለሁ ማለት ነው። ያው እንግዲህ ማህበራዊ ሚዲያ ስንጀምር በርካታ ነገሮችን ማስተናገድ ግድ ይላል። ከተስፋ መቁረጥ ጀምሮ እንዲሁም ቻናል ከመጥፋት እንዲሁም ሌላ በርካታ ነገሮችን ከማስተናገድ እና የችግሮች ሰለባ ከመሆን ጀምሮ እስከ ውጤታማ እስከምንሆንበት ድረስ ያለ ጊዜ ማሳለፍ ግድ ይለናል ማለት ነው። እነዚህን ጊዜያት ስናሳልፍ ግን ያው አንደኛም በስቃይ ይሆናል፣ ሁለተኛ ደግሞ ፍሬው ጋር ስንደርስ በደስታ ይሆናል ማለት ነው። ከዚህ ውስጥ አንድ ነገር ማሳየት የፈለኩት ምንድን ነው፣ ዛሬ በተለያዩ የማህበራዊ ሚዲያዎች ላይ ተጽዕኖ ፈጣሪ የሆነውና ለበርካቶች የችግራቸውን ማስወገጃ የሆነው ኮሜዲያን እሸቱን ነው ዛሬ ማቀርብላችሁ ማለት ነው። ኮሜዲያን እሸቱ እንግዲህ እንደ ማንኛውም ተማሪ በአዲስ አበባ ዩኒቨርሲቲ ተመርቆ ለበርካታ ጊዜ በችግር ውስጥ የነበረ እንዲሁም በዘርፉ በተሰማራበት ወይም ደግሞ በተመረቀበት የትምህርት ዘርፍ ስራ ማግኘት ያልቻለ መቀጠር ያልቻለ ኢትዮጵያዊ ነበረ። በዚህም ደግሞ በርካታ ውጣ ውረዶችን አይቷል። የማይመለከተውን ስራ ሁሉ እስከ መስራት ደርሷል። ምክንያቱም ራሱን ለማስተዳደር ማለት ነው። ነገር ግን ከዚህ አልፎ ቅጥር በሚፈልግበት ወይም ስራ በሚፈልግበት ሰዓት ቀጣሪዎቹ አንፈልግህም ብለው እስከ ማባረር ደርሰዋል። ነገር ግን አንድ እሱን የሚለውጥ ነገር መጣለት። እሱ ምንድነው? ዩቲዩብ መጠቀም ነው። ዩቲዩብን እንግዲህ እንደ ማንኛውም ሰው እሱም ቻናል ከፍቶ መስራት ሲጀምር በመሰልቸት ወይም ደግሞ ቤተሰብ ማፍራት ባለመቻሉ አቋርጦት ነበረ። ይህንንም ከራሱ አንደበት ሰምተናል። ለዚህ ደግሞ እንደዚህ መሆኑ ያንን አቋርጦ ትቶት ነገር ግን በሌሎች እገዛና ምክር ተመልሶ ወደ ዩቲዩብ ቻናሉ እንዲገባና ዩቲዩብ ቻናሉን እንዲያንቀሳቅሰው አደረጉት። በዛም ምክንያት ደግሞ ዩቲዩብ ቻናሉ ተንቀሳቀሰለት። ከዛ ምን አደረገ ይሄ ሰው? በዩቲዩብ ቻናሉ ተጽዕኖ ፈጣሪ መሆን ቻለ። እንዲሁም ደግሞ የተማረበትን ዘርፍ ተግባራዊ በማድረግ በዩቲዩብ ቻናሉ ላይ የተለያዩ ሙያውን የሚመለከት ስራዎችን፣ ኮሜዲያኖችን የሚያስቁ ጨዋታዎችን፣ ጭውውቶችን በመልቀቅ እንግዲህ ዩቲዩብ ዛሬ አንደኛ ዩቲዩቡ ከ3 ሚሊዮን በላይ ተከታይ ያለው ነው። ግን በተመሳሳይ በርካታ የዩቲዩብ ቻናሎች አሉት። ከ5 በላይ የዩቲዩብ ቻናል አለው ማለት ነው። ይህን የዩቲዩብ ቻናል እንግዲህ እስከ 600,000 ተከታይ ያለውም አለ። በተለያየ ኢሹ ወይም ጉዳዮች ነው የሚያቀርበው ማለት ነው። ይህን ሁሉ ስራ ሲሰራ ግን አልጋ ባልጋ አይደለም የነበረለት። ምክንያቱም ብዙ ችግሮችን ተጋፍጧል ማለት ነው። ይህን ሁሉ አልፎ ደግሞ ምን ሆነ? ኑሮውን ለማሸነፍ በርካታ ስትራቴጂ ወይም ደግሞ መንገዶችን ተጠቀመ ማለት ነው። ያን ሁሉ አልፎ ግን ለበርካታ ባለሙያዎች ለበርካታ ግለሰቦች ቅጥር እየቀጠረ በርካቶችን ተጠቃሚ እንዲሆኑ አድርጓል ማለት ነው። አሁን ላይ ግን ከራሱ አንደበት እንደሰማ ነው ኑሮውን ወደ ገጠር ሊያደርግና በወተት ላም እርባታ ሊሰማራ እንደፈለገ እና ለዚህም ደግሞ ያግዘው ዘንድ 70,000 ሄክታር መሬት ከገጠሩ ክፍል እንደተዘጋጀለት ለዚህም ይረዳው ዘንድ ደግሞ እሱ ሄዶ ከማህበረሰቡ ጋር ንግግር እንደጀመረ ንግግር እንዳደረገ በራሱ ዩቲዩብ ቻናል ላይ እንግዲህ አሳውቆናል ማለት ነው። ይህ በጣም የሚመሰገንና ለሌሎችም አርያ የሚሆን ተግባር ነው። በእርዳታው እናውቀዋለን እሸቱ። ሁላችንም እዚህ ጋር መያዝ ያለብን ስራ መስራት ስንጀምር ትልቅ ደረጃ መድረስ እንደምንችል ከወዲሁ ግምት ውስጥ አስገብተን መንቀሳቀስ መቻል አለብን ማለት ነው። ይህ ለዛሬ እንግዲህ እሸቱ መለሰን ለጀማሪ የዩቲዩበሮች ምሳሌ እንዲሆን ያቀረብኩት ነው። ሁላችሁም ለተሰማራችሁበት ስራ ትኩረት መስጠት መቻል አለባችሁና እስከ መጨረሻው ድረስ መጋፈጥ እንዳለባችሁ ምሳሌ የሚሆነን ነው ማለት ነው። ሁላችንም በዚህ ቁርጠኝነት ላይ ተነስተን ስራችንን መስራት ይጠበቅብናል። የዛሬው